የኢትዮጵያ ሙዚቃ ኢንዱስትሪ በከፍተኛ ፉክክር መንፈስ ላይ ነው። በዚህ ሳምንት በሁሉም ዲጂታል ፕላትፎርሞች ትልቅ ተጽዕኖ የፈጠሩና የዩቲዩብ እይታ ቁጥራቸው የናረ ምርጥ 10 ስራዎችን ለመለየት ለቢልቦርድ ቢልቦርድ ተመልሷል። ከ10ኛ እስከ 1ኛ የሳምንቱ የኢንዱስትሪው ንጉስ ማን ነው? ዝርዝሩን አብረን ነው። በ10ኛ ደረጃ ላይ የምናገኘው የንጉባይን ሄቨን ኤንድ ሄል ወይም ገነትና ሲኦል የተሰኘውን አዲስ ስራ ነው። በራሱ ይፋዊ ዩቲዩብ ቻናል ላይ በተጫነ በ9 ሰዓታት ውስጥ ብቻ ከ3000 በላይ እይታዎችና ከ550 በላይ ላይኮችን በማስመዝገብ የሳምንቱን የቢልቦርድ ቻርት ተቀላቅሏል። ንጉባይ በዚህ ስራው ላይ የተጠቀመው ስሜታዊ የዜማ ስልትና እያሳየ ያለው ኦርጋኒክ እድገት የሚደነቅ ነው። ሄቨን ኤንድ ሄል በሚል ርዕስ የሰውን ልጅ የውስጥ ትግል በዘመናዊ የሙዚቃ ቅኝት ማቅረቡ ለየት ያደርገዋል። ይህ ጅማሬ ለቀጣይ ሳምንት በቻርቱ ላይ ወደ ላይኛው ደረጃ እንዲሻገር ትልቅ እድል ይሰጠዋል። ለመሆኑ የንቁባይ ሄቨን ኤንድ ሄል ገና በ9 ሰዓት ውስጥ ቁጥር 10 ላይ መቀመጡ ይገባዋል? ሀሳባችሁን ኮመንት ላይ አጋሩን። ከገነትና ሲኦል በጥቂቱ ልጋብዛችሁ። በዛ ቀብሮ እንደሱ ሲወዛ ምን ሆነ ደግሞ ይባላል እረኛው ሁኑ እንጂ ዋዛ በቀኔ እንቆቅልሽ ፍቺ ተሰልፌ በቁጥር ደረጃ 9 ላይ የምናገኘው አርቲስት ናቲ ሆዬ በቅርቡ የለቀቀውን ክልክል ነው የተሰኘውን አዲስ ስራውን ነው። በቦላሌ ሪከርድስ የዩቲዩብ ቻናል ላይ ከተጫነ ገና 2 ቀናትን ብቻ ያስቆጠረ ቢሆንም ከ13000 በላይ እይታዎችንና ከ771 በላይ ላይኮችን በማስመዝገብ ወደ 10ቱ ተወዳጅ ስራዎች ተቀላቅሏል። ናቲ ሆዬ በዚህ ስራው ላይ የኢትዮጵያን ባህላዊ ዜማ ከዘመናዊ ቅኝት ጋር አዋሃዶ ያቀረበበት መንገድ እጅግ የሚደነቅ ነው። በተለይ በቦላሌ ሪከርድስ በኩል መቅረቡ ለስራው ከፍተኛ ጥራትና ተደራሽነት እንዲኖረው አድርጎታል። በ2 ቀናት ውስጥ ያሳየው ይህ ፈጣን እድገት ናቲ በኢንዱስትሪ ውስጥ ያለውን ተቀባይነት በግልጽ ያሳያል። ለመሆኑ ክልክል ነው ከንቁባይ ሄቨን ኤንድ ሄል በልጦ በቁጥር 9 ላይ መቀመጡ ይገባዋል? መልሳችሁን ኮመንት ላይ አስቀምጡልኝ። ከናቲ ሆዬ ክልክል ነው ከተሰኘው ስራ በጥቂቱ ልጋብዛችሁ። በቁጥር 8 ደረጃ ላይ የምናገኘው የሳምንቱን ትልቅ ጥምረት ነው። ሬድ ኦፍ ሊዮ፣ መርከብ ቦኔቷ እና ቦትላ ዲፒ በአንድ ላይ የሰሩት ሃሪቡ ደሪቡ በተለቀቀ በ2 ቀናት ውስጥ ብቻ ከ31000 በላይ እይታዎችንና ከ2800 በላይ ላይኮችን በማስመዝገብ የሳምንቱን የቢልቦርድ ቻርት ተቀላቅሏል። ይህ ስራ በሁለቱም አርቲስቶች በሬድ ኦፍ ሊዮ እና በመርከብ ቦኔቷ የዩቲዩብ ቻናል ላይ በአንድ ጊዜ መለቀቁ ሰፊ ተደራሽ እንዲኖረው አድርጎታል። አማርኛንና ትግርኛን የሂፕሆፕ ቅኝት ያዋሃደው ይህ ስራ በሶስቱ አርቲስቶች ደጋፊዎች ዘንድ ከፍተኛ አድናቆትን እያገኘ ይገኛል። ከዚህ ሙዚቃ በጥቂቱ ልጋብዛችሁ። ዲፒ ሸገሪያንስ ያ እምቢበዛ ማሳዳጄ ገንዘብ አለ ሁሌም ከጄ ሲጠይቀኝ ነገ ልጄ ለራሴ አልሆንክ። በቁጥር 7 ደረጃ ላይ የምናገኘው አርቲስት ናሁም መኩሪያ በአንተናት ኢንተርቴይንመንት በኩል የለቀቀውን አይንዬ የተሰኘውን አዲስ ስራ ነው። ይህ ስራ በዩቲዩብ ላይ ከተጫነ 12 ቀናትን ቢያስቆጠርም በአሁን ሰዓት ከ35000 በላይ እይታዎችንና ከ230 በላይ ላይኮችን በማስመዝገብ በቻርቱ ላይ ያለውን ጥንካሬ እያሳየ ይገኛል። ናሁም በዚህ ስራው ላይ የተጠቀመው የዜማ ስልትና የአንተናት ኢንተርቴይንመንት ሰፊ ተደራሽነት ሙዚቃው ለረጅም ጊዜ ተከታታይ እይታ እንዲኖረው ረድቶታል። ምንም እንኳን የላይክ መጠኑ ከእይታ አንጻር ዝቅተኛ ቢሆንም በ12 ቀናት ውስጥ ከ35000 በላይ እይታዎችን ማግኘቱ አሁንም ድረስ አድማጮች ጋር እየደረሰ መሆኑን ያሳያል። ከናሁም መኩሪያ አይንዬ ጥቂት ልጋብዛል። በቁጥር 6 ደረጃ ላይ የምናገኘው አርቲስት ነባ በታዋቂው ናሆም ሪከርድስ በኩል የለቀቀውን ዳናሽ የተሰኘውን አዲስ ስራውን ነው። ይህ ስራ በዩቲዩብ ላይ ከተጫነ 10 ቀናት የሞላው ቢሆንም በአሁን ሰዓት 39000 በላይ እይታዎችንና ከ378 በላይ ላይኮችን በማስመዝገብ የሳምንቱን ቻርት አድምቋል። ነባ በዚህ ስራው ላይ የባህልና ሞደርን ኢትዮፖፕ ይዞ መቅረቡ ለየት ያደርገዋል። በናሆም ሪከርድስ በኩል መቅረቡ ደግሞ ለስራው ትልቅ የገበያ ድጋፍ ሆኖታል። በ10 ቀናት ውስጥ 39000 እይታዎችን ማግኘቱ አርቲስቱ አሁንም ድረስ በቋሚነት የአድማጭ ፍላጎት እንዳለው ያሳያል። ከዳናሽ ጥቂት ልጋብዛችሁ። በቁጥር 5 ደረጃ ላይ የምናገኘው አርቲስት ጀንበሩ ደመቀ በራሱ ይፋዊ የዩቲዩብ ቻናል ላይ የለቀቀውን ዘውድና ጎፈር የተሰኘውን አዲስ ድንቅ ስራ ነው። ይህ ሙዚቃ ከተጫነ 12 ቀናት ቢቆጠሩም በአሁን ሰዓት ከ45000 በላይ እይታዎችንና ከ2200 በላይ ላይኮችን በማስመዝገብ በሳምንቱ የቢልቦርድ ዝርዝራችን 5ኛ ደረጃ ላይ ተቀምጧል። ጀንበሩ በዚህ ፍሪስታይል ላይ ያሳየው የቃላት አጠቃቀም እና የፍሎው ብቃት በራሱ ይፋዊ የዩቲዩብ ቻናል ላይ እንዲህ ያለ ከፍተኛ ተቀባይ እንዲያገኝ ረድቶታል። ምንም
እንኳን ስራው ፍሪስታይል ቢሆንም በ12 ቀናት ውስጥ 45000 እይታዎችንና ከ2200 በላይ ላይኮችን ማግኘቱ አርቲስቱ በሂፕሆፕ አድማጮች ዘንድ ያለውን ትልቅ ተጽዕኖ ያሳያል። ከጀንበሩ ደመቀ ዘውድና ጎፈር ጥቂት ልጋብዛችሁ። ታውን ብቻ መስሎታል ሲባል ነው መታደል፣ አንድ ላይ መንገስ አይቻል ተብሎ መፍትሄው መጋደል፣ አንበሳን ያታለለው። በቁጥር 4 ደረጃ ላይ የምናገኘው አርቲስት አዲስ ለገሰ በመድረክ ላይ ያቀረበውን ብቻ ነኝ እንጂ የተሰኘውን ኮንሰርት ነው። ይህ ቪዲዮ በራሱ ዩቲዩብ ቻናል ላይ ከተጫነ 12 ቀናት ቢቆጠሩ በአሁን ሰዓት ከ50,000 በላይ እይታዎችንና ከ835 በላይ ላይኮችን በማስመዝገብ አራተኛ ደረጃን ይዟል። አዲስ ለገሰ በዚህ ኮንሰርት ቪዲዮ ላይ ያሳየው የመድረክ ላይ ብቃትና የተመልካቹ ድጋፍ የሚደነቅ ነው። ብዙውን ጊዜ የኮንሰርት ቪዲዮዎች እንደ ኦፊሻል የሙዚቃ ቪዲዮዎች ከፍተኛ እይታ የማግኘት እድላቸው አነስተኛ ቢሆንም አዲስ ለገሰ ዩቲዩብ ቻናሉ ላይ ያገኘው የ50,000 እይታ ውጤት በኢንዱስትሪ ውስጥ ያለውን ተቀባይነት ያሳያል። ለመሆኑ የአዲስ ለገሰ የመድረክ ስራ በኦፊሻል ቪዲዮ ይበልጣል? መልሳችሁን ኮሜንት ላይ አጋሩ። ከአዲስ ለገሰ ኮንሰርት ፐርፎርም ጥቂት ልጋብዛችሁ። ወደ ምርጥ 3 ስንገባ በቁጥር 3 ላይ የምናገኛት አርቲስት አለዊያ በራሷ የዩቲዩብ ቻናል ላይ የለቀቀችውን እሺ የተሰኘውን አዲስ ስራዋን ነው። ይህ ሙዚቃ በተጫነ በ4 ቀናት ብቻ ከ69000 በላይ እይታዎችና ከ2700 በላይ ላይኮችን በማስመዝገብ 3ኛ ደረጃ ላይ ተቀምጧል። አለዊያ በዚህ ስራዋ ላይ ያሳየችው የድምጽና የቪዲዮ ጥራት በራሷ ይፋዊ የዩቲዩብ ቻናል ላይ እንዲህ ያለ ፈጣን እድገት እንድታስመዘግብ ረድቷታል። በ4 ቀናት ውስጥ ወደ 70,000 የሚጠጉ እይታዎችን ማግኘት ማለት በቀን በአማካይ ከ17,000 በላይ አዳዲስ ተመልካቾችን እያገኘች ነው ማለት ሲሆን ይህ ደግሞ በቻርቱ ላይ ካሉት አርቲስቶች በሙሉ በከፍተኛ ፍጥነት እያደጉ ካሉ ስራዎች አንዱ ያደርገዋል። ከዚህ ሙዚቃ በጥቂቱ ልጋብዛችሁ። በቁጥር 2 ደረጃ ላይ የምናገኘው የኢትዮጵያ ድሪል ፊት አውራሪ ጄ ካፕቴን በኤፔክስ ኢንተርቴይንመንት በኩል የለቀቀውን አሜን የተሰኘውን አዲስ ስራው ነው። ይህ ሙዚቃ በዩቲዩብ ላይ ከተጫነ 9 ቀናት ቢቆጠሩ በአሁን ሰዓት ከ78,000 በላይ እይታዎችንና ከ3300 በላይ ላይኮችን በማስመዝገብ 2ኛ ደረጃ ላይ ተቀምጧል። ጄ ካፕቴን በዚህ ስራው ላይ ምስጋናና ጸሎትን ያዋሃደበት መንገድ ለየት ያለ ድምቀትን ሰጥቶታል። ምንም እንኳን ስራው ከተለቀቀ ከአንድ ሳምንት በላይ ቢሆነውም አሁንም በየቀኑ በአማካይ ወደ 8,000 አዲስ ተመልካቾችን እያገኘ መሆኑ የሙዚቃውን ቫይራል የመሆን አቅም ያሳየናል። በተለይ በኤፔክስ ኢንተርቴይንመንት በኩል መቅረቡ ለስራው ከፍተኛ የጥራት ደረጃ እና ተቀባይነት እንዲኖሩ አድርጎታል። የአሜን ስኬት ሚስጥሩ ጄ ካፕቴን የድሪልን ሙዚቃ ጠንካራ ቤት ትርጉም ካለው ግጥም ጋር ማዋሃዱ ነው። ይህ ስራ በ9 ቀናት ውስጥ ያሳየው ቋሚ እድገት በቀጣይም በቻርቱ አናት ላይ ለመቆየት ትልቅ እድል ይሰጠዋል። ከጄ ካፕቴን ከዚህ ስራው ጥቂት ልጋብዛችሁ። አረጋቢ ነው ማነው ሰሚ ማነው ወሳኝ ማነው ጻድቅ ማነው ኩናኝ ማነው። በመጨረሻም የሳምንቱን የቢልቦርድ ቢልቦርድ ክብር ቁጥር 1 ደረጃን የጨበጠው አርቲስት ሳሚዳን ከድምፃዊ አብነት ባላ ጋር በጥምረት የለቀቁትን ለምንድን ነው የተሰኘውን ድንቅ ስራ ነው። ይህ ሙዚቃ በሳሚዳን የዩቲዩብ ቻናል ላይ ከተጫነ 9 ቀናት ቢቆጠሩ በአሁን ሰዓት ከ116,000 በላይ እይታዎችንና ከ5300 በላይ ላይኮችን በማስመዝገብ የሳምንቱ የቢልቦርድ ደረጃ ሰንጠረዣችን ላይ አንደኛ ላይ ተቀምጧል። የሳሚዳን ልምድና የአብነት ባላ አዲስ ማራኪ ድምፅ የተዋሃዱበት ስራ ነው። በ9 ቀናት ውስጥ ከ100,000 በላይ እይታዎችን ማግኘቱ የሚደነቅ ነው። በተለይ በሳሚዳን ዩቲዩብ ቻናል ላይ መቅረቡ ለስራው ትልቅ ክሬዲቢሊቲ የሰጠው ሲሆን በየቀኑ በአማካይ ከ12,000 በላይ አዳዲስ ተመልካቾችን እያገኘ መሆኑና ከፍተኛ የላይክ መጠን ሙዚቃው በአድማጮች ዘንድ ያለውን ጥልቅ ተቀባይነት ያረጋግጣል። የለምንድን ነው የስኬት ሚስጥሩ ጥራት ያለው የሬጌ ቅኝትና የአብነት ባላ ለየት ያለ ራፕ አደራረጉ ነው። ለመሆኑ የሳሚዳንና የአብነት ባላ ለምንድን ነው በሚቀጥለው ሳምንት አንደኛነቱን ያስጠብቃል? የእናንተ ግምት ኮሜንት ላይ አስፍሩልኝ። የሳምንቱን የቢልቦርድ ቁጥር 1 የሳሚዳንና የአብነት ባላን ለምንድን ነው ከተሰኘው ሙዚቃ ጥቂት ልጋብዛችሁ። ሁሉን ለማንፈታው ከምን ጠብቆ ማለት ቢሆነው ለምንድን ለዛሬ የነበረን የሳምንቱ ምርጥ 10 የኢትዮጵያ ሙዚቃዎች ዝርዝር ይህንን ይመስል ነበር። ከሳሚዳንና አብነት በኋላ ለምንድን ነው እስከ ጄ ካፕቴን አሜን ድረስ የሳምንቱ ቻርት በብርቱ ፉክክር ተሞልቶ ነበር የሰነበተው። እናንተስ በዚህ ሳምንት ከዝርዝር ውስጥ የትኛው ሙዚቃ ምርጥ ሆኖ አግኝታችሁታል? በሚቀጥለው ሳምንት ቁጥር 1 ላይ ማንን ማየት ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አጋሩ። እንደዚህ አይነት ወቅታዊ የሙዚቃ መረጃዎችንና የቢልቦርድ ሪፖርቶች እንዳያመልጣችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሚቀጥለው ሳምንት በአዲስ ቻርት እስክንገናኝ